ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንዴ ሰዎች ድምጽ ተሰማላችሁ ምን የሚል ድምጽ አንተ ረገጥከው እኮ ቀብሩን ረገጥከው እኮ ይላሉ ምን ለማለት ነው የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው ሞቷል እኮ አይክም ቀብር ላይ እንኳን አክብሮታል ወንድሜ ቀብር ላይ አክብሯታል እህቴ ቆሞ ያለውማ በምን ሚንዛን ታስቀምጧል የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው ቀብር ላይ መርገጥ ከተከለከለ አብሮ የሚኗኗረው ከመስጊድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው ሐሜት ወይም አሉባልታ ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን አላህ أيحب أحدكم أن يأكل لحم أخيه ميتا فكرهتموه عنداችሁ ቢላ ተሰጧችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ ምሳሌነቱን ራሱ ምን አረጋችሁ فكرهتموهم ምሳሌነቱን ራሱ ጠላችሁት ይላል አየው ሸፋፋ ብሎ የሚሳደባል አየው መኪና ያዘው ከታባቱ እንዳመጣ ይታወቃል لا اله الا ከዚህ በለጠ ተቆባሉ እንዴ ለሙ ከታባቱ አምጥቶ እኔ መሰለ ጃኬት ደሞ የለበሰው አረ ሰሞኑን ደሞ ቀብረር ብላለች አልহামዱሊላህ ቀብረር ይበልል ዶሮ መስሎ ጎንበስ ከሚልብ ወንድነሽ ቀና ብሎ ልብሂድ ወንድም እኮ ሲያጣን የሚያሳዝናል አግኝቶ ሰላም መሆን ይሻላል ለምን ካጣ አንተንም አዛ ያደርጋል በአይንም ጥቅሻም ይሁን በከንፈር መመነካከስም ይሁን ሁለቱም ሐሜት ናቸው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ ዚክሩ አኻኸ ቢማ ይክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ በሚጠላው ነገር ስሙን ማንሳት ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸው ስጋ ሊበሉ ሲሉ ምን ይላሉ አላህ እንደው ሐሜት ያርግብኝና ይላሉ አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ ዶ አስተግፍሩላህ በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ ነው ባባላ አስተግፍሩላህ ያው አይበቃም ተውበቱ